ግን እንደው እንደ አንድ የባዕዴን አመራር ሁሉን ነገር ጨርሳችሁ ለዋት ሰጥማኑ ለኦሮሞ ብልጽግና የሰጣችሁ ነው የሚመስለው አንድ መያዣ ማኩረፊያ እንኳን ነገር አልተዋችሁም አዲስ አበባንም ሁሉንም ነገር ኦህዴድ ሰልቅጦ ጠቅልሎ እንዲወስድ ያደረጋችሁበት ሁኔታ ለምንድን ነው እንግዲህ ኦህዴድ በጦርነት ስልጣን አልያዘም እንደ ህዋት 17 አመት ታግሎ ምን ቀምሎ ሱኳር በልቶ ሽንቱን ጠጥቶ የመጣ አይደለም ምንም ደም አንድ ብልቃት ደም ሳያፈስ ነው ይሄንን ስልጣን ሞጭልፎ የወሰደው ልክ እንደ ህዋት እንኳን ያንን ቢያደርግ መስዋዕትነት ከፍዬ ደም አፍስሼ ታግዬ ነው ያመጣሁት ብሎ ይናገራል ብዙ ጊዜም ያም እየተናገረ ነው ስልጣን ላይ ቆየው ኦህዴድ ግን እንደዛ የሚልበት ምንም አይነት መስዋዕትነት አልከፈለም ስለዚህ እናንተ ሁሉን ነገር አጣችሁ ለኦህዴድ አስረክባችሁ ከላይ እስከታች ሁሉንም የተቆጣጠሩበት ምክንያቱ ምንድነው አንድ ማክሮፊያ ነገር እንኳን አለማያዛችሁ ለምንድነው ብላችሁ ታስባላችሁ በመተማመን ላይ የተመሰረተ አገር የመለወጥ እንቅስቃሴ እናካሄዳለን ብለን ነው ተስፋ አድርገን የነበረው በለውጡ አብረን የተሰለፍነው ማለት ነው ከዚህ ማን ነው ያፈነገጠው አዲን ነው ያፈነገጠው ወይስ የጠቅላይ ሚኒስትርነትን እድል ያገኘው ኃይል ነው በህዝብ ላይ በደል መፈጸም ወደ መፈጸም የተሸጋገረው የሚለው ነገር ስንመለከተው የሀገሪቱ ተቋማት እኮ አሉ መቼም የጠቅላይ ሚኒስትር ቦታ አንድ ወንበር ነው ፓርላማው አለ የፌዴሬሽን ምክር ቤት አለ የክልል መስተዳድሮች አሉ እነዚህ ሁሉ ተቃና የፓርቲ መዋቅር በእነዚህ ሁሉ ቦታዎች አብይ አህመድ ምንድነው ያደረገው የነዚህ ተቋሞቹ ፋንክሽናል እንዳያደርጉ ሁኔታዎቹን የነበረውን ስልጣን ተጠቅሞ ወደዛ አይነት እንትን ወሰደ ይሄን ሰው ወደ ስልጣን ማምጣቱ ላይ የተፈጠረው ችግር ያኔ ጥንቃቄ አለማድረጋችን አንድ ጊዜ ወደ ስልጣን ካወጣ ነው በኋላ ትልቁን መሳሪያ በእጁ ካስገባ በኋላ የመቆጣጠሪያ ሚኒስትሮች ሁሉንም በሱ በሚፈልገው መንገድ እንዲሄዱ እየተዳከሙ እንዲሄዱ አደረገ የነበሩት ተቋሞች እየተዳከሙ በሚሄዱበት ጊዜ የግለሰብ አምባገነንነት እየተፈጠረ ሄደ ተቋሞች ከተዳከሙ መሳይ እያንዳንዳችን ምንድነው የሆነው ግለሰቦች ነው የሆነው አቅም የነበረን መቼ ነው በጋራ በመንሆንበት በቲም በመንሰራበት ጊዜ ነው አብይ አህመድ መጀመሪያ አታክ ያደረገው ጥቃት የሰነዘረበት የቡድን ወይም ደግሞ ይሄ ቲም ወርክ የሚባለውን ነው የመታው የቲም ወርክ እንዳይኖር ሲያደርገው እያንዳንዱን ሰው ግለሰብ አደረገ ግለሰብ ማድረጉ ብቻ አይደለም እርስ በርስ እንዳይተማመናል አለመተማመን ብቻ አይደለም አሁን በአማራ ፖለቲካ ውስጥ እንደምታየው የጎንዮሽ መናቆር አንዱን መክሰስ እስከ መጠፋፋት የሚደርስ የተዛባ መጥፎ በድርጅታችን ውስጥ እያደገ ሄደ ምን ማለት ነው ይሄ ከጊዜ ወደ ጊዜ የቲም ወርክ እየተዳከመ ሲሄድ አቅም ነው የሚጠፋው አቅም እየተዳከመ ሲሄድ በተናጠል ሆነ ያንዳንዱ ሰው እንደ ተናጠል በመትቆምበት ጊዜ የነበረን ቀድሞ የነበረውን አቅም እያጣህ መተድበት ሁኔታ በዚህ መንገድ ጠቅላይ ሚኒስትር አብይ የፈለገውን ነገር ለማድረግ የሚያስችለውን እድል አገኘ እንግዲህ ሁለት ምርጫ ነበረ ማለት ነው ይሄ ሲሆን አንዳንዱ ይሄንን አምኖ በዛው መቀጠል ሌላው ደግሞ ይሄን አልቀበልም ያለ ትቶ መውጣት እነዚህ ብቻ ሁለት አማራጮች ናቸው ያመነ አሁን ቀጠለ ያላመነ ደግሞ ወጣ ከሲስተም
በዚህ መንገድ ነው የተፈጸመው። ሁለተኛ ይሄ ሁኔታ በመፈጠሩ ነው ሁሉንም ነገር የመቆጣጠር አባዜ እያደገ በመሄዱ ምክንያት አሁን እንደምታየው ኢትዮጵያ ለብዙ አይነት ቀውስ እንድትዳረግ የሆነበት ሁኔታ ተፈጠረ። ስለዚህ በመተማመን መንፈስ የጋራ ሀገር ለመገንባት የተሰለፍን ሰዎች የተወሰነው ስልጣኑን ያገኘው ኃይል እድሉን ተጠቅሞ ጥፋት ቢፈጽም ዋነኛው ተጠያቂ ያንን ጥፋቱን እየፈጸመው ያለው ኃይል ነው። መከሰስም ያለበት መጠየቅም ያለበት ኃይል ነው። ኢኳሊ ይሄንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው እማፍርባቸው እማዝንበትም እማፍርበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ሕዝብ በደረሰው ጥፋት ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም ይሄ የደረሰ ጥፋት በኢትዮጵያ ታሪክ ውስጥ እንዳይደገም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በወቅቱ መስሎን ነበር። ነገር ግን ማጤን ነበረብን። ነገሮቹን በሰከነ ሁኔታ መመልከት ነበረብን። መሳይ የስሜት ፖለቲካ ምን ያህል ፖፑሊስት የሆነ የህዝበኝነት ፖለቲካ የሆይ ሆይ ፖለቲካ ዳር እስከ ዳር እኛም ህብረተሰቡ ሆይ ሆይ ብለን አጨብጭበን አንድ ራሳችንን በየተራና በጅምላ ለሚያጠፋን ኃይል ስልጣን ሰጠን። ስልጣን መስጠት ብቻ አይደለም፣ ጥፋቱን እንዲፈጽም ሁኔታዎቹን ሁሉ አመቻቸንልን። ያ የጥፋት መንገድ ነው መሳይ። እንግዲህ ያ የመጨረሻው የምክር ቤት አጋጣሚ ነው። እንግዲህ እርሶንም በሰፊው በተለይ የነበረውትን ብሶት ለህዝቦት ያሉትን ድጋፍ እና ቀናይነት ለህዝብ ቅድሚያ መስጠትን ያሳዩበት ያረጋገጡበት ትልቅ መድረክ ነው። በእውነቱ በእለቱ ሁላችንም ቆመን ያጨበጨብ ነው። በዛ ደረጃ ውስጥ የሚያስገባ ነው የነበረው ሁኔታና ምንም ፍርሃት በሌለበት መልኩ ህሊናው የፈቀደውን አድርገው በዛ አይነት በታሪክ ሊታወስ የሚችል ንግግር ነው። ብዙዎቻችን በወቅቱ አስተያየትም ስንሰጥ ያለው ይህንን ነው። ይሄ ለታሪክ የሚቀመጥ ንግግር ነው። ታሪክ ሲያወሳው የሚኖረው እንደሆነ ገልጸን ነበር በወቅቱ እና ያኔም አድናቆታችንን ሰጥተናል። እንደው ስለሱ እለት እናንሳው። ይሄ በብልጽግና ባለስልጣናት ተከበው በዛ መሃል ሆነው ነው ያንን አስተያየትና የምክር ቤት ውለው ላይ አቋሙን የገለጹት። እንዴት ነበረ? ከዛ በኋላ የደረሰበት ነገር አለ? እንግዲህ ዛ መንደር ላይ እንዲመናገር ሊያስከፍል የሚችለውን ዋጋ በደንብ ነው የምንረዳው። ምክር ቤቱን ወንበር አልለቀኩም። በምክር ቤቱ ከተቋቋመ 2021 በፈረንጅ ወይም ደግሞ 2013 ነው ምርጫው የተካሄደው። ከዛ ፓርላማው በ2014 ሲሰየም አንድ 3 ቀን ተሳትፌያለሁ። የመጀመሪያው ጊዜ የመክፈቻው በመሃል ላይ አንድ ጊዜ ኋላ ሁለት እንትን ያልኩት እንደ ጊዜ ወለጋ ጭፍጨፋ ተካባቢያን ለማውገዝ የተጠራ ነበር። በዛና አሁን የመጨረሻ አስቸኳይ ጊዜ
አዋጅ ሲታወጅ እንደው በአጋጣሚ እድሉ ከተገኘ አቋሜን ልግለጽበት ብዬ ያኔ ነው የገባሁት እንጂ ምክር ቤቱን ትቼዋለሁ። ፎርማሊ ለቅቄያለሁ ብዬ እንትን አላልኩም። እንዳንድ የምወክለው ህዝብ እንዳለው ዝም ብዬ ተቀመጥኩ። የብልጽግና ወኪል ግን አልነበርኩም። ኦልሬዲ ከፓርቲው ትቼ ወጥቻለሁ ማለት መሳይ። እንግዲህ ያንን ስናገር ከዛ በፊት ከአንድ ዓመት በፊት እንደዛው አይነት እድል ኑራ ለመጠቀም ሄጄ ተከልክያለሁ። በተለይ ወለጋ አካባቢ የነበረ ጭፍጨፋ ነበር እና ያንን ለማውገዝ እድል የሚሰጥ የምክር ቤቱ ስብሰባ ነው ተብሎ ሰምቼ ሄጄ ነበር። እድል ተነፈገኝ፣ መናገር አልቻልኩም። ግን በእጄ ልዩነቴን እንትን ብዬ ወጣ። ይህኛውም ስሄድ እድል አገኛለሁ ብዬ አላሰብኩም ነበር። ነገር ግን በድምፅም ቢሆን እጄን አውጥቼ ልዩነት ያለ መሆኔን መግለጽ አለብኝ ብዬ ነው። እነዚህ አስቸኳይ ጊዜ አዋጅ የታወጀባቸው ወገኖቼ እኔ ሳስተዳድራቸው የነበሩ ናቸው። ማስተዳደሬ ብቻ ሳይሆን የተሻለ ለውጥ፣ የልማት የተሻለ ልማት፣ የተሻለ ዲሞክራሲ፣ የተሻለ ሰላም ተጠቃሚ እንዲሆኑ በማሰብ ብዙ መስዋዕትነት በሚያስከፍል የለውጥ እንቅስቃሴ ውስጥ ራሴን ያስገባው ሰው ነው። እነዚህ ጦርነት የታወጀባቸው ወገኖች ወይም በጠቅላላ የአማራ ሕዝብ እኔ በክፉ በደጉም አፍሬያቸው የኖርኩት ነው። በክፉም በደጉም መሳይ ልጆቻቸውን እንዲያስተምሩ፣ ጤናቸውን እንዲጠብቁ፣ ግብርና እንዲያሳድጉ፣ ሰላም እንዲያገኙ አብሬያቸው አብዛኛውን የአማራ ክልል መሬት የረገጥኩ ሰው ነው። አብዛኛው የአማራ ክልል ህዝብ ጋር የምተዋወቀ በእነዚህ ሰዎች እዚህ ህዝብ ላይ ነው ጦርነት የታወጀበት። በዚህ ህዝብ ላይ ነው አረመኔያዊ የሆነ ጭፍጨፋ የተካሄደበት። አስቸኳይ ጊዜ አዋጁ የታወጀው ብዙ ጭፍጨፋዎች እየተካሄዱ ባሉበት ወቅት ነው። ብችል ከዛ ህዝብ ጎን ነበር መሰለፍ የነበረብኝ። ቢያንስ እንኳ ያንን ባልችል በምክር ቤቱ ያለችውን አጋጣሚ እጄን በማውጣት ያለኝን ወገናዊነት ማሳየት አለብኝ ብዬ ነው ወደዛ እንትን የገባው። አጋጣሚ እድል ከተሰጠኝ ብዬ ማስታወሻዬ ላይ ነጥቦችን አዘጋጅቼ ሄጄ ነበር። አጋጣሚ እድል ተሰጠኝ። ያንን እድል ተጠቅሜ ያንን ተናገር። የሚመጣ ነገር እንዳለ አውቃለሁ ገና ስብሰባው ሳልገባ። ግን ምሬት እምልህ የኔም ኑሮ ቢሆን ከሞላ ጎደል ከቁም እስረኛ የሚለይ አልነበረም። ከምክር ቤት ከመናገሬ በፊት በስጋት ውስጥ የምኖር ነበርኩ። ከምክር ቤቱ በኋላ ያንን ከተናገርኩ ደግሞ የከፋ ነገር እንደሚደርስብኝ አውቅ ነበር። ይህ ድረስ የህሊና ስታገለግላቸው ይኖርከውና እኔንም ሲያከብሩኝ ከፍ ከፍ ሲያደርገኝ የነበረ ነው። የአማራ ህዝብ እኔን ካደረኩት ከሰጠሁት አገልግሎት በላይ ከፍ ከፍ ሲያደርገኝ የነበረ ህዝብ፣ ለእኔ ክብር የቆመ ህዝብ ነው። ሲያመሰግነኝ የነበረ ህዝብ እድል አድርጌ ነው የቆጠርኩት እና ያንን የምክር ቤት ስብሰባ እንደ ትልቅ እድል የሚከፈለውን አይደለም እድሉን ማግኘቴን ነው የተመለከተው። ማዋከብ ሌላ ነገር ሊኖር ይችላል፣ ግድያም ሊኖር ይችላል፣ እስርም ሊኖር ይችላል። ያንን ሁሉ ቢመጣ እንዳመጣጡ እቀበለዋለሁ ብዬ አምኜ ነው ያንን የተናገርኩት። እንደሆነውም እንትን አለ። በነገታው በተወሰነ ቀን በኋላ በነገታው ጀምሮ ያው ሁልጊዜ በሬም ላይ የሴኩሪቲ ሰዎች አሉ፣ ሁልጊዜ ሰርቪላንስ የሚሰሩ
ወጥቼ እንኳን ወደ ከተማ ሄጄ የምመለስም ከሆነ ይከታተሉ። ከኔ ቤት ገብተው የወጡ ሰዎች ሁልጊዜ ገብተው የወጡ ሰዎች ምንድነው ያላቸው ግንኙነት ተብሎ ይጠየቃሉ። የሰቀቀን ኑሮ ነው። ግን በእኔ ምክንያት ሌሎች ሰዎች እንዳይጎዱ እፈልግ ነበር። ነገር ግን እኔ የሆነው ነገር ቢደርስም ዙሮ ያንን ለመቀበል ተዘጋጅቼ ስለነበረ መታፈን መንገድ ላይ ጎዳና ላይ 5-6 መኪና ከቦ መኪናዬን አስቆሞ አዋርዶ ኮምፒውተሬን፣ ማስታወሻዬን፣ ስልኬን፣ መታወቂያ ሁሉ አልቀረም። ያንን ሁሉ በአደባባይ እንደዛ አድርጎ ሐራስ የማድረግ ሁኔታዎች ተደርገዋል። ነገር ግን ካደረኩትና ከጠበቅኩት አኳያ ምንም ማለት አይደለም ያለ